አይ ውዶቼ ሰላም ናችሁ? ሰላማችሁ ይብዛ። እንዴት ናችሁ? ሁሉ ሰላም ነው? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ምን አዲስ ነገር አለ? ተንገብግቤ ነው የመጣሁት ማለት ነው። በነገራችን ላይ ዋሳ ቴሌግራም ላይ ግሩፕ አለን። መቀላቀል የሚፈልጉ ሰው እንዴት ነው? በምን እንገናኝ? ብቻ አይዶን ነው። ቲክቶክ ካወቃችሁ ኢንቦክስ አውሩኝ። ካላወቃችሁ እንግዲህ ምንም ማድረግ አይቻልም። ቲክቶክ ላይ ግቡ። ብዙ ሰው ከዛ ያመጣችኋል። እናንተም ከዛ አብረን እንሰራለን። ኮሜንት ላይ ብቻ አሳወቁ። እናንተ እንዴት ማግኘት እንደምችሉ እኔ እነግራችኋለሁ። በዛ ግሩፕ መቀላቀል ከፈለጋችሁ፣ አዲስ ከሆናችሁ ዩቱብ መስራት ከፈለጋችሁ እና ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። ስለምታደርጉኝ ከልቤ አመሰግናለሁ። አዲስ ከሆናችሁ እኔም ሄጄ አይቻችሁ አያችኋለሁ። እናንተም ደግሞ ቤቴ ተጋበዙልኝ ማለት ነው። ዛሬ አጭር እጥን ምጥን ያለችው ተቃጥዬ ተንገብግቤ ነው የመጣሁት። እሱ ምንድን ነው? አዩ በረኪና ዛሬ ምን አለች? አየየየ አዘንኩ። የሰኢድ እግዚአብሔር ይርዳው። እስኪ ለዝጎ ስራ ለኝ እኔ ባለ አንድ መኝታ ቤት ነው የምኖረው። ሱመያ እዛ የሚያክል ቤት እየኖረች እኔ እንደዚህ ነው የምኖረው። እኔ ስለ ሱመያ ምናምን አይደለም አሁን እያወራለት። እኔ ፈልገው እንደዚህ አይነት አንድ መኝታ ምናምን አይደለም። ሱመያ ብላት ሱመያ አይደለም የማወራው ብለን ሁሉንም ብር ከፍለን እዛውም ደግሞ እንደዚህ ገና 5 ዓመት ጠብቀን እንድከፍል አይደለም። ሁሉንም ከፍለ ተፈራርመን እንደዚህ እያለ ወላሂ አልሰማም። ወላሂ አልገዛም። ባናኑን አልፈልግም። አዎ አበደን አልፈልግም። እዚህ ቁጭ ብዬ ነው ማድራት። ገዝታለኝ ትሄዳለህ ማለት ነው። እዚሁ ቁጭ ብዬ ነው ማድረው። ከዚህ በፊት በረኪና አጠጣለሁ እሞታለሁ። አንተ ዞር ስትል እኔ ሬሳዬ ነው ሬሳ ደውሎ አይላሎ ሳይድ የአዩ ሬሳ እዚህ ጋር ተኝቷል ትባላለህ ትላለች። ዛሬ ደግሞ እዚህ ቁጭ ብዬ አድራለሁ። ብርድ ምናምን የኔ እነሱ ምንድን ነው እሱ ይቻላል። ችግር የለም እንግዲህ እንላለን። ምግብ ሳልበላ በብርድ እንድሞት ከፈለግ እኔ ታውቀኛለህ፣ ደረቅ ነኝ። ምንም ነገር በቃ እንድታረግልኝ ነበር። እንደዚህ ነው ሰውዬው ከህይወቱ የበጣም ድርጅቱም ያው እንግዲህ አንተ ደግሞ እዚህ ወደዛ ምን አስባ ነው እናንተ በስሜ አዙረኝ ደግሞ ጨርሰ ክበል። ምን ማለት ነው? ምን ፈልጋ ነው እቺ ሴት ነው? ሌላ ሰው አላት እንዴ እናንተዬ? እስኪ ሹክ በሉ። ሌላ ሰው አላት የምትፈልገው ማግባት የምትፈልገው እንዴት ነው? እንዴት ነው እንዲያልቅ? ለምንድን ነው እንዲያልቅ ቶሎ የፈለገችው ነገር አላት? አስቡበት። አንተ ለሱመያ ቢሆን ይሄን ሀገሪቷን ገዝታል። እኔ ሰው እኔ ላይ ትጠነክራለህ። ስለዚህ ይሄንን ነው ተፈራርማ የምትሄደው። እኔ አሁን ስለ ሱመያ እኔ መጥቼ ሱመያ ቪዲዮ አይቼ ዲስካውንት አገኘሁ። ቀድሞ ከመጡት 5 ሰዎች ውስጥ አገኘሁኝና ገዛሁ። ሱቅና ቤቱን ገዛሁኝ። ሲቀጥል እኔ እናንተ በገና የምናወራው ነገር አለ። ከሱመያ ጎን ራሱ ምን ልታደርግ እንደገዛ ከሱ እናወራለን። እኔ አሁን ይሄንን ተፈራርመን እንሂድ። እሱ ነው እንትና አሁን የምንገዛው አንድ ላይ ነው፣ አንድ ቦታ ነው። ባላንዱ በቃ ሰላዮሽ ይልና አሁን ወላሂ አልገዛም። ባላንዱን አልፈልግም ነው በጭራሽ። አዎ አበደን አልፈልግም። እዚህ ቁጭ ብዬ ነው ማድራት። ገዝታለኝ ትሄዳለህ ባለ ሶስት ማለት ይቻላል። ይቻላል፣ ችግር የለም እንግዲህ እንላለን። ምግብ ሰው ጋር ነው ተስማሙ። ወደ እነሱ እንለፍ እስኪ። ወይ ጉድ ወይ ጉድ። ይዋዳምተናል። ሰይድ እኛው እንኳን ደስ ያለሽ። አቶ ሰይድ ሰርፕራይዝ አድርጎሻል። አውቆ ነው ምን እንደምትይ የገመተሽ ነበር እንጂ ባለሱስ ሚታውን ገዝቶ ጨርሶ ሄዷል ማለት ነው። ስለዚህ ያስቃል እኮ እንዴ ቦታው እኔን እንደምታናገረኝ ነው ነው ክፉ የምታረገኝ። እኔ አሁን ባለሶስት ከገዛልኝ ከፈለክ ለምን ባህር አቋርጠህ ለምን አትፈልጋት? ሂድና ፈልጋት። እኔ እሱ በቃ ሰርፕራይዝ። ለማንኛውም ሁሉ ነገር እዛ ቦታ ላይ መጀመሪያው ነው ቀድሜ ራሱ ጨርሻለሁ። ተገዝቶልሻል። ባለሶስት መኝታ ሳትለኝ አልቋል። ያው አግሪመንትሽ ባለሶስት መኝታው ነው። ይቅርታ ጠይቂው አፉ በይው። አይደለም ጎንደር ሄድካ ለምን ቡርኪና ፋሶ ይዳፈልጋል? ባለሶስቱ ከገዛልኝ ምን እፈልጋለሁ ይላል። ማለት ነው ፈልጋት ሱመያ ነው ሂድ ፈልጋት አምጣ፣ ችግር የለውም። ምን ያውን ባለሶስቱን ገዛልኝ ምን ይቺ ልጅ ግን ጤና የላትም ወይ?
ጤና የላትም ወይ የምትፈልገው ብር ነው ወይ ልጁ ላይ ምን አስባ ነው? ቡርኪና ፋሶ ልጆቹ ይፈልግ ሄድ አገኛችሁ። ምንድን ነው ግን እኔ ለእናንተ ትቻለሁ። እኔ እኮ በልጦልኝ እኮ ሳይሆን ያው እሱ ልጆቹን ማግኘት አለበት በሚለው እኔ ራስ ወዳዶኛ ማሮች የተቋርጦ ነው። አመሰግናለሁ። አንተንም እንኳን ደስ ያለ። ያንተም ወስነ እዛችሁ ቆራጥ ነው እንደዚህ ገዝቶ ከፍሎ መጣ። ቀጣይ ደግሞ ያለው እየመጡ ድረስ የሚለው በአካል መስሎኝ ይችላል። በዛም ስናልፍ አሳይቼዋለሁ። በመኪና ስናልፍ እያሳይቼዋለሁ። ያውቀዋል እሱ። ለአንተም በድጋሚ እንኳን ደስ ያለ። በአንተ ምክንያት ነው እዚህ የደረስነው። ችግር የለውም። በዚህ አጋጣሚ ማለት የምፈልገው ለተመልካቾቻችን በአጭሩና ግልጹ እናንተ ማይኩን እንደ አርጌ ጨማሪ በደንብ እንድሰማችሁ ማውራት የሚፈልገው እቺ ሴትዮዋ ምን አስባና ምን ፈልጋ እንደሆነች እኔ አይዶን ነው። እንደዚህ ነው የሚቃጠለው ምን ገበገበው ማለት ነው። ጤና አላትም እንዴ? ምን እየሆነች ነው? ለማንኛውም ተረጋጊ። ሱመያ ግን እኔ እንጃ ሱመያ አድናቂሽ ነኝ ባይዘው። ሰማሽ አልሰማሽ? የሱመያ አድናቂ ካላችሁ እኔ የሱ አድናቂ ነኝ። እንዴት አትቃጠልም? እርር ምን እየሆነች ነው እቺ ሴትዮዋ? ወይኔ ከልጆ ላካ እሷ ለምሳሌ እኔ እንጃ ሞተ ኖረ ጠፋ የራስ ጉዳይ። አሁን በኔ ስም ካለ እንግዲህ ሀብታም ነኝ የሆነ ነገር እጅ ላይ አለ ማለት ነው። ግን ሰው ነግሯት ነው፣ ሰው እንደዚህ ብሏት ነው፣ እውነት ከውስጧ ገንዘብ ፈልጋ ነው። እኔ እኮ አላውቅም። ሳያት ጥሩ ሰው ትመስላለች። የሆነ አፍ ብቻ ድርግም እንደዚህ የምትሆን ትመስላለች። ደግሞ ሌላ በኩል ሳይ ሰው የምትሰማ ትመስላለች። ደግሞ ሌላ ገጽ ሳያት ለራሷ የምትፈልግ ነው። ይቺ ሴትዮዋ እንደው ምኗም አይታወቅ። ደግሞ ትላንትና ቁርስ አልሰራው ማለት ቁርስ እናወጥ ብላለች። ይብላው አይደለም ይበላው። አንተ ሰውዬ ይበላው። እንግዲህ ፈታ በለው። እኔ አላቅም። ሴትዮዋ አናዳኛለች። ውይ